እንኳን ደስ አለህ ወንድማችን ሚፍታህ፣ ከዚህ በላይ ይገባሃል። የስራ ሰው የጨረቃዎች ምርጥ ወንድም ነህና ፈጣሪ ደግሞ ለአባትህ ጨርሰው ምረቱን ይማርልን። ከዚህ ጭንቀትም አንተን ፈጣሪ ጭንቀትን ያቀልልህ። ሀይሚዬ ቻሌንጅ ተሰጥቷታል። ስለዚህ ቤተሰብ አድርጎት ማለት ነው። ዛሬ እንግዲህ ጨረቃዎች ድምቅ ብለው መጥተዋል በሚፍታ ቤት ማለት ነው። የጓደኝነት ጥግ ሚፍታህ ይገባሃል፣ ኮንግራ ብለናል። 200,000 ስለገባ በጣም ደስ ብሎኛል። ይገባሃል ወንድሜ። ትልቁና ዋናው ደግሞ ፈጣሪ ለአባትህ ጨርሶ ምረቱን ይስጥልን፣ እግዚአብሔር ይማረው። እንግዲህ አባቱ ታሞ ነው ያለና በከባድ ሁኔታ ትንሽ ተጨንቆ ነበረ የምር ማለት ነው። በጣም በጣም ከሚባለው በላይ። ስለዚህ ከዚህ ጭንቀት እግዚአብሔር ይገላግልህ፣ ችግርህን ጭንቀትህን ያቅልልህ። የምሬን ማለት ነው። እና ቤተሰብ ሲታመም ምን ሲል ከባድ ነው። በጣም ብዙ ነገር ብሏል ባለፈው ማለት ነው። 200,000ም ገብቷል። እንግዲህ እንኳን ደስ አለህ ብለናል። ሀይሚና ብሩክን እንግዲህ ዛሬ እነዚህ ሁለት ልጆች አልተፋቷቸውም እና በጣም በጣም ደስ የሚል ነገር ነው። ከትናንት ነው ቪዲዮ የቀጠለ ማለት ነው። እንግዲህ የምር እህታችን ምርጥ ሰርፕራይዝ ነው ያደረጋቸው። ለአንቺ ደግሞ ፈጣሪ ያሰብሽውን ሁሉ ያሳካልሽ፣ ከችግርሽ ሁሉ እግዚአብሔር ደግሞ ችግርሽን ያቀልልሽ እያልኩኝ ማለት ነው። በጣም በጣም እኔ የምር ቃል ያጠውላት ምርጥ የነ ሀይሚ እህት ናትና በጣም ቡራ ራሱ በጣም አመስግኗል። ሀይሚን በጣም አመስግናለች። እንግዲህ ብሩክ ለሰርጋችን ካባ አልገዛም እያለ ነው እና ዛሬ ፍፄና ሀሰን ማለት ነው። ሀሰን እኮ በቃ አብድ ነው እሱ ያለበት ይደምቃል። ያኔ ጠብም ከሆነ ይደምቃል፣ ሳቅም ጨዋታም ከሆነ ይደምቃል ማለት ነው። እና እንግዲህ ዛሬ በቃ በጣም አንዳንድ ነገሮችን እያለ ሀይሚና ብሩክን ማለት ነው እና ካልሳምካት እያለ በጣም ብዙ ነገር ሲል ነበረ። እንግዲህ ለሀይሚ ቻሌንጅ ተሰጥቷታል። ስለዚህ የቡራ ቤተሰቦች እንዲሁም የሀይሚ ቤተሰቦች 10,000 ሰብስክራይብ በዚህ ቪዲዮ ካመጣ ሀይሚ ሰርፕራይዝ አላት፣ ቻሌንጅ ተሰጥቷታል። ስለዚህ ከሀይሚም ከቡራም ያላቸው ቤተሰቦች ሰብስክራይብ አድርጉትና እንግዲህ ስጦታዋን አሰጧት ማለት ነው። እንዳይቀርብ ብላለች። ከዚህ በፊት ቃል ገብቶ ነበረ ሚፍታ ማለት ነው። ግን ከ2 ወር በፊት ነው 4 ወር ሆኖታል እያሉ ነበር እና ያው አልገባም። ቢሆንም ግነት ብሩክ ሰብስክራይብም መጣም አልመጣም እሰጥሻለሁ እያለ ነበር። ግን ደግሞ ሞር ደስ የሚለው ሰብስክራይብ ለሱም ስለሚጠቅሙ ለሚፍታ ማለት ነው። እና ሰብስክራይብ አድርጉት ባላችሁ ሁሉ የጨረቃ ፋሚሊ የቡራም የሀይሜም ብዙ ስላላችሁ ማለት ነው። እንኳን 10,000 20,000 ራሱ ይመጣል የምር። ምክንያቱም ብዙ ቤተሰብ ነው ያለ ከጨረቃዎች ማለት ነው። እና ስለዚህ ሰብስክራይብ አድርጉት። እንግዲህ ቡራም ጉዞ ወደ 400,000 እየሄደ ነው። ሀይሚዬም ወደ 350,000 ማለት ነው። ዛሬ በጣም ደስ የሚል የሌለ በቃ ፎቶ ተለቋል። ደግሞ ኢንስታግራም ላይ እያየው ነበር። ሀይሚ በስመ አብ እንዴት ነው ያማረባት! የምሬን ለቡራ እየዘፈነችለት ነበር እና እየቀወጠችው ማለት ነው። ቪዲዮም ለቃለች፣ ስቶሪ ላይ ምርጥ ምርጥ ፎቶዎችንም ለቃለች ሀይሚ። ብሩክ ደግሞ ፀጉር ቤት በጣም ደስ ብሎት በቃ በጣም ደስ ብሎት በቃ እየሳቀ ነበርና የምሬን ማለት ነው። ግን አልሰማውም እንትኑን ማለት ምን እንዳሳቀው ብቻ ግን አልገባኝም። ብቻ በጣም በቃ ደስተኛ ሆኖ ፀጉር ቤት ፀጉር ሊስተካከል ምናምን እዛ እያየን ነበር። ቪዲዮ ተለቋል እና በጣም ደስተኞች ናቸው አሁን ላይ በጣም ከሚባለው በላይ። እንግዲህ ቡራ 400,000 ሲገባ ምን ትፈልጋለህ ከሀይሚ ተብሎ ነበረ። እኔ ፍቅሯ ሀያል ስለሆነ ፍቅሯ ብቻ ይበቃኛል ምንም አልፈልግም ብሏል እና ቡራ ማለት ነው። እና እውነት ነው፣ ከምንም በላይ ፍቅር ይበልጣል። እና ሌላው ስጦታማ ስጦታ ነው፣ ግን የሀይሚዬ ሀያል ፍቅር በቡራ ልብ ላይ ስለተንሳፈፈ ማለት ነው። እና ስለዚህ ምንም አይፈልግም ከሀይሚ የሚፈልግ የሀይሚን ፍቅር ብቻ ነው ማለት ነው። እንዲህ ነው እውነተኛ አፍቃሪ፣ የምሬን ማለት ነው። ስለዚህ የሀይሚን ቻሌንጅ ማለት ነው ከቡራ ስጦታዋ እንዳይቀር ማለት ነው። በዚሁም ደግሞ ሚፍታህንም ስለሚያግዘው ሰብስክራይብ አድርጉና ስጦታውን አሰጧት ማለት ነው። ሀይሚ እንግዲህ ዛሬ በቃ ዝንጥ ብላ ማለት ነው የምር
የለቀቀችው ስቶሪ ቪዲዮ አይታችሁታል፣ የለቀቀችውን ፎቶም አይታችሁታል። እና የመጨረሻ እንዴት ምን ልበላችሁ፣ በቃ ምር ድምቅ ብላ ነው የመጣችሁ ማለት ነው። በጣም ከሚባለው በላይ ብቻ ደስተኞች ናቸው። አቤት እንደዚህ ደግሞ ተሰባስባችሁ ስትመጡ ደስ ስትሉ ይለያሉ እኮ ግን በዙሪያቸው ያሉ ጓደኞች ያኔ አይዶንት ኖ ሲጣሉ ሀይሚና ቡራ ሲጋጩ ወይም በፕራንክ ነገር በሆነ ነገር ሲጋጩ በዙሪያቸው ያሉትም ያኔ እንደ ስሬት ነው የሚሰሩት። ስለዚህ ይሄ የስራው ጸባይ ስለሆነ ነው እንጂ ከአንዳቸውም እኔ እንጃ። ያኔ አሁን ባለፈው እንትና ማን ነው እሱ ሀሰን እያስመሰልኩ ነው አለ። ያ ሁሉ ሳረግ የነበረው ብሩክን ለማናደድ እያስመሰልኩ ነው እንጂ አንድም እውነት የለም። እና ለሀይሚ ላግዛት ነው አግዘኝ ስላለችኝ ብሩክን ማስተማር ፈልጋ ነው ያለው። ስለዚህ ይኸው እነሱ ዙረው አሁን ተገናኙ ማለት ነው። በቃ የምሬን ማለት ነው። በጣም ደስ የሚል ጊዜ ነው ዛሬ ያሳለፉት። በጣም ከሚባለው በላይ በቃ በሳቅ ነው ያለቀ። በቃ በሳቅ ማለት ነው። የፍፄና የሀሰን ሀይሚና ብሩክን አርገው የሚገፋፏቸው ማለት ነው። ብሩክ ደግሞ በቃ ቶሎ ብዬ ልጅ መውለድ ነው የምፈልግ እያለ ነው። እና ያደለ ቀልዳቸው ግን አይጠገብም። የምር እስከ ክብሬ ነው የምሞት ብሏል ደግሞ ቡራ ማለት ነው። ብቻ የቤተሰብ ነው ደስ ይላል። ከትናንት ነው ቪዲዮ የሚቀጥለ ማለት ነው። በዚያኛው ቻናል ሰርች ይላችኋለሁ። ያው ጧት ነው የለቀኩት አልመቸኝ ስላለ፣ ግን ቪዲዮቸውን ሁሌም እሰማለሁ። እኔ ለመስራት ነው ጊዜ የማይኖረኝ እንጂ ቪዲዮቸው ምንም አምልጦኝ የማያውቅም እሰማለሁ ማለት ነው። ስለዚህ ውድ ቤተሰቦች በጣም ደስ ብሎኛል። የሀይሚና የብሩክ አሁን ያሉበት ሁኔታ የምሬን ማለት ነው። ሚፍታህም ይገባሃል። እንኳን 200 ሺህ ከዚህ በላይ የምር 300 ሺህ ይገባዋል። በጣም ምርጥ ልጅ ነው። ሀይሚና ብሩክ ሲጋጩ ሲጣሉ ከጎናቸው ሆኖ የሚመክር እንደ አባትም እንደ ወንድምም የምሬን ማለት ነው። ሚፍታህ ምርጥ ልጅ ነው። ምርጥ ጓደኛቸው ነውና ፈጣሪ እንደው የምር ጸሎት አድርጉለት ለአባቱ። እንደው ከዚህ በሽታ ገላግሎት ተሽሎት አባቴ ተሽሎታል እኮ ብሎ እንደው ቪዲዮ ለመስራት ያብቀው። የምሬን ማለት ነው። ባለፈው በጣም ተጨናንቆ ቪዲዮ ሲሰራ አይታችሁታልና ከዚህ ጭንቀት ከዚህ ችግር ፈጣሪ በራሱ ስራ ምረት ሰጥቶ ተሽሎት፣ ሚፍታህ ደግሞ አባቴ ተሽሎታል አሁን ያለበት ሁኔታ ጥሩ ነው ብሎ መጥቶ እንዲነግረን ያብቀው። የምሬን ማለት ነውና ቤተሰብ ክፉ አይንካቸው። የሁላችሁንም ምንም በቃ ምንም አይሆኑብን። የምር ቤተሰብ እንደዚህ ሲታመም ምን ሲል በጣም ከባድ ነው። በተለይ ስደት ዓለም ላይ ያለን እንደዚህ ብቻ የትም ይሆንም የትም በቃ ፈጣሪ ይጠብቀን ይጠብቃቸው። ስለዚህ ለአባታችን ምሕረቱን ይላክለት፣ እግዚአብሔር ይማረው። ጸሎት አድርጉለት ሁላችሁ ማለት ነው በየ